አንተ ምን ሆናል? ምን ሆንኩ? ምንድነው ይሄ? አባዳ እንዴ? ሄሎ፣ አንተ ወዴት ሄድክ? ወደ ቤት ገባሁ እኮ። እንዴ አንተ ፋራ ነህ እንዴ? ሳንሰብር ወዴት ነው የምትሄደው? ምንድነው የምትሰብሩት? ጭራሽ ለብነት ጀመራችሁ? አረ አይደለም፣ እንትን እኮ ነው። ልጁ አባዳ እንዴ? ምንድነው? አይኔ ሊፈርጥ ነው እንዴ? ወደቀ እኮ። አንቺ ነሽ ልጅ ብታበላሽ። እኔ ምን ላድርግ? እያያሽ ነው ልጁን። ጊዜያቸው ነው። ወጣትን ልጅ ቀርቦ እንጂ እንዲህ በጉልበት የሚሆን ነገር እኮ የለም። አንተ ከማን ጋር ነው የምትውለው? ምን ጀምረህ ነው? ሺሻ ትነፋለህ እንዴ? ምን ይሆን ነው ይሄ ልጅ? እራት ከበላም በኋላ መጣችን ጉረስ። እዛ አረንጓዴ፣ እዚህም አረንጓዴ። በቃ ነገ እበት ማራቴ ነው። እኔ ነኝ ስለ ፍቅር ማላቀው? የት ታውቃለሽ ስለ ፍቅር? አንተም አውቀሃል። አታውቂም። ፍቅር ምንድን ነው? እስቲ ተወኛ፣ ትነዝንዘኝ። ቤቶች ና ግባ። የኔ ልጅ መጣ። ሰላም አመሻችሁ። አሃ አጅሬ መጣ። God have mercy upon us. አንተ ምን ልትሆን ነው? ልጠጣ ባልሆነ? ኧረ እኔ አልጠጣም። ቢጠጣስ ምን ችግር አለ? ወንድ ልጅ አይደለም እንዴ? ወንድ ልጅና ብሎኬት ካልጠጣ ይሰነጣጠቃል። የኛ ጠንካራው ከምዛዝ ያለውን እንትን ማለት ነው። አንተ ከጠጣ ይበቃል እንዴ? ወዴት ነው አባዬ? ሽንት ቤት ደርሼ መጣሁ። ቆይ ይዞኛል። A few moments later. ሰዎቹ ወዴት ሄዱ? እዚህ ነኝ። አንተ እዚህ ምን ትሰራለህ? ምን አገባ? ባብቴ እንደ የመድኃኒዓለም ያለ አረ ማን ነው? እየመጣው ነው። ወይ አባ የቤት ኪራይ ይኖራል እንዴ? ማዘርዬ ያለ አይመስለኝም። አረ ተቸገሩልኝ። ትንሽዬ እንኳን ሰርቪስ ከሆነች ግን ስንት አመት ነው? 19 ብዙም አልሄድኩም። ልጅ እግር ነኝ ማዘርዬ። ና ግባስ ና ግባ ማዘርዬ። ግቢዎት በጣም ሰፊ ነው። ሰፊ ነው ቤታችን። እንግዲህ ምን ታረጋለህ? ና ግባ። ወዴት ነው የምገባው ማዘር? ቤት አጣው ተቸገሩልኝ ብለህ አይደል እንዴ የመጣኸው? ደባል እንኖራለን። አይኔ አባት የምን ደባል እንዴ? ቤት አጣው ተቸገሩልኝ አላልክም? ምን እኔ እኮ ሰርቪስ ነው የፈለኩት ማዘር። ባይሆን ሰርቪሷን ቢያሳዩኝ። ታዲያ እኔስ ሰርቪስ ፈልጌ አይደል እንዴ እኔ ጌታ? አረ ማዘር ይቀልዳሉ እንዴ? ምን አልፎባታል? አሮጊት ነሽ ብለህ ነው አይደል? ማለት እስቲ እድሜን ገምት። እኔ ምን አውቃለሁ? ያ እስቲ ዝም ብለህ ገምት። አይ ቲንክ ወጣት ነው። ያ 30 ምናምን ቤት 34 ነው 45 ነኝ። አላረጥኩም። አያለሁ አሁንም። አረ እኔ ይቅርብኝ ማዘርዬ። እና ግባ እንጂ ይቅርብኝ በቃ። ወዴት ነው? እና ግባ እንጂ ወዴት